ኦኬ እንዴት ናችሁ? ሁሉ ሰላም? ሀላ ላይ ነው ዛሬ የምንቆየው። ሀላ በጣም አሪፍ ፕላትፎርም፣ ብዙ ገንዘብ ሜክ እያደረግንበት ያለው አሪፍ ፕላትፎርም ነው። መጀመሪያ ላይ ሁሉን ነገር ከማሳየት በፊት የትራንዛክሽን ከዚህ ፕላትፎርም የተገኘውን ነገር አንዳንድ ነገር አብሬን የምናይ ይሆናል። ዲቴልስ ነው የምናየው። ካሽ አውት የተደረገው እነኚህ ናቸው ማለት ነው። $10፣ $20፣ $30፣ 30 ዶላር፣ $40፣ $60፣ $40፣ 27 የሚለው $30 ነበር፣ $10 ብዙ ከዚህ ማለት ትራንዛክት የተደረገ እና ብዙ ነገር የተገኘ ማለት ነው። ስለዚህ ይህ ፕላትፎርም በጣም አሪፍ ፕላትፎርም ነው። ሀላ ከሌላ ላይቭ ስትሪም አፕሊኬሽኖች ምንድነው ማለት ልዩ የሚያደርገው? የራሳችሁ ለምሳሌ የራሳችሁ ሩም ገብታችሁ ጊፍት ለራሳቸው መስጠት ሲፈልገው ምንድነው የሚሆነው? አሁን ይሄ የኔ ሩም ስትፈልጉ ጊፍት ለራሳችሁ መላክ ትችላላችሁ። ሌላ ፕላትፎርም ላይ ለሰው ነው ፖት ላይ ካለ ለራሳችሁ ጊፍት መስጠት ትችላላችሁ። ለምሳሌ እኔ አሁን ሄርት ለራሴ እሰጣለሁ። ሴሌክት አድርገዋልኝ። ይኸው ሴሌክት አደርጋለሁ። ከዛ ጊፍት ለራሴ እሰጣለሁ ማለት ነው። ስለዚህ እናንተም እንደዚህ አይነት ፕላትፎርም ላይ ማስራት የምትፈልጉ ለምሳሌ ላኪ መጫወት የምትፈልጉ ልጆች ደግሞ እዚህ ላይ እቺ ትራምፔት የምትባለው ይሄ 10,000 ሲሆን ወደ ፖይንት ይቀየራል። ስለዚህ እንደዚህ ነው የምትጫወቱት ማለት ነው። ሌላ ከብዙ ሰው ጋር ኦኬ እና ይሄ ነው። ስለዚህ ይሄን ፕላትፎርም በጣም ማስራት የምትፈልጉ ከኛ ጋር ማስራት የምትፈልጉ የኔ አይዲ 115372 የኔ አይዲ ነው። ስለዚህ ገብታችሁ መጠየቅ የምትፈልገውን ነገር ሁሉ መጠየቅ ትችላላችሁ። እችን የፕሌይስቴሽን የሚመስል ከነካችሁ ምንድነው የጌም አይነቶቹን ነው የምታገኙት። ብዙ ናቸው የጌም አይነቶቹ በጣም እስከ 15 ብዙ ናቸው እና እነኚህን ጌሞችን ደግሞ መጫወት የምትፈልጉ ከሆነ መጫወት ትችላላችሁ። ኦሽን ሀንት ከተባለ ከ120 ፖይንት ከዛ በላይ ነው ማለት መጫወት የምትችሉት። ስለዚህ እነኚህ አይነት አፕሊኬሽኖች ላይ ማስራት የምትፈልጉ ላይቭ ስትሪም አፕሊኬሽኖች ላይ ማስራት የምትፈልጉ ሰዎች ኮንታክት አድርጉኝ፣ አብሬን ማስራት እንችላለን። ስለዚህ ይህን ይመስላል። ሀላ ፕላትፎርም ላይ አብሬን እንስራ እላለሁ። ሀላ ፕላትፎርም በጣም ቤስት አፕሊኬሽን ነው። ሌላ ነገር ደግሞ ይህን አፕሊኬሽን ኢንስቶል አድርጋችሁ ምንድን ነው የምታደርጉት? መጀመሪያ አካባቢ ቬሪፋይ ታስክ ከነካችሁ ምንድን ነው እነኚህ ጎጎ የሚለውን ትቶ ምንድን ነው ቬሪፋይ አድርጉ ይላችኋል። ቬሪፋይ ታደርጋላችሁ። የፌስ አሻራ ትሰጡና ከዛ የፖይንታችሁ ሲሞላ ዊዝድሮ የምታደርጉበትን 6 ዲጂት ታስገባላችሁ። በዛ ትጨርሳላችሁ ማለት ነው። ይሄ ሀላ ፕላትፎርም በዚህ ይሰራል። መልካም